ግን ኢትዮጵያ ካለቻቸው 1000 ወይም 5000 ሂስቶሪያን ፕሮፌሰር ባህሩ ዘውዴ ኤሊት ቢባሉ የሚያጣላ ጉዳይ አይመስለኝም። ኤሊት ያሰኛቸው ብዙ ሂስቶሪያን ያልሰጡንን ጉዳይ ስለሰጡን ነው። ከሂስትሪ ውጭ በቋንቋ በሊትሬቸር የሳቸውን ጽሁፎች የምታውቁ ሰዎች እንደምታውቁት በሊትሬቸር ሊመጻደቁ የሚያስችል ብቃት አሳይተዋል። በጂኦፖለቲክስ ተናግረዋል፣ ጽፈዋል። በዚህ ምክንያት የአደባባይ ምሁር የሚሰኝ ማዕረግ ከወሰዱ በኋላ በዘርፋቸው ጎልተው ስለወጡ ደግሞ ኤሊት ሊባሉ ይችላሉ። እንደዚህ አይነት ሰዎች አልፎ አልፎ ያጋጥማሉ። አሁን እኛ ግን ኤሊት የምንለው እንደዛ ነው ወይ ነው? ዩቲዩብ ላይ ተጣደ በሙሉ እኮ ነው ኤሊት የሚባል። ምንድነው ፕራክቲካሊ በዛ ኤሪያ ላይ ምን አይነት አይዲያ ነው ያመነጨው? በዛ አይዲያ ምንድነው ኢምፓክት ያደረገው? ከሌሎቹስ በምን ይበልጣል በምን ያንሳል የሚባል ግልጥ ያለ ክራይቴሪያ በሌለበት ስያሜውን እንጠቀም